ሰላም ይብዛላችሁ ቅዱሳን ወንድማችሁ አብዶ ነኝ እንደምታውቁት አብዶ ጃሮ ሚሽነሪ እንዲሁም ደግሞ ከአባታችን ከሙሐመድ አህመድ የወንጌል ሰባኪ በመንገድ ላይ ወንጌልን የሚሰብኩ ሰው ናቸው። እንደምን ቆያችሁ? በጣም ደህና ነኝ። እሳቸውም እንደዚሁ በጌታ ጸጋ ሰላም ነን። እኔ መናገር የፈለኩት ይህን ሰው ሰፖርት እንድታደርጉ ነው። እኚህ ሰው ወንጌል በከተማ በገጠር ወንጌል የተለያየ ቦታ ይሰብካሉ። ቦታ አይመርጡም፣ ሁኔታውን አይመርጡምና ከጎኑ እንድትቆሙ ነው። አሁን እሳቸው እድሜያቸው ኦልሞስት ከ65 በላይ እንዲሁ አይታችሁ ታውቁታላችሁ። በቀረችኝ በህይወት እድሜ ወንጌልን ሰብኬ እኖራለሁ የሚል ሰው ናቸው። ወንጌልን እየተናገሩ ነው። ጌታን የተቀበሉት 2012 እንደ ኢትዮጵያን አቆጣጠር እንግዲህ ደቂቃ ባለቀችበት ሰዓት ላይ ነው ጌታን ያገኙትን ጌታ ለማሰባክ ቆርጦ የተነሱ የትም የማይፈሩ ሰው ናቸው። ወዳጆቼ እኚህ ሰው ወንጌል ለሙስሊም፣ ወንጌል ለኦርቶዶክስ፣ ወንጌል ለሁሉም ብሎ የተነሱ ሰው ናቸው። ብዙውን ጊዜ ሙሐመድ አህመድ ብላችሁ ገብታችሁ በውስጥ መስመር ሰፖርት እንድታደርጉ ከጎናቸው እንድትቆሙ አደራ ሊላችሁ ነው። እኔ ሆነ ቦታ አሁን ያስተማርኩ ስራ ላይ ነኝና ጣሪቻቸው እስቲ አብረን ዝም ብዬ ልናገር ብዬ ነው የጠራኋቸው። ወዳጆቼ እኚህ ሰው ትልቅ አባት ናቸው። ለብዙዎቻችሁ አባት የሚሆኑ ሰው ናችሁ። አባት ከጎኑ ይቆማል። በውጭም በውስጥም ያላችሁ ወገኖች እኚህ ሰው ወንጌል ተለያየ ቦታ ሄደው ወንጌልን ስለሚሰብኩ እንድትጠይቁ ሰላም ኖት ወይ እንድትሉ ከጎኑ ቆማችሁ እንድታበረታቱት አደራ ሊላችሁ ፈልጋለሁኝ። ወንጌል ከሚሰብኩት ወንጌልን ከሚናገሩ ሰዎች ጋር መሆን ኃጢአት አይደለም፣ ኃጢአት አይሆንባችሁም። ብዙ ሰባኪ ነን፣ ብዙ ሆነ ቦታ ሄዶ የሚተነብዩ እየመሰሉ ገንዘብ የሚበላችሁ ብዙዎቹ አሉ። እኚህ ሰው ወንጌል ኢየሱስ ያድናል ብቻ ነው የሚሉት። የኢየሱስ ክርስቶስ አዳኝነትን ነው የሚናገሩ። እኔ ደስ ይለኛል የእሳቸውን እንትን ሲያይ። ምንም አይቀላቅሉም፣ ምንም አይቀበጣጥሩም። ወንጌልን ብቻ ስለሚናገሩ የወንጌል ወገንተኞች የሆኑ ወገኖች ወንጌል የኔ ነው የምትሉት ወንጌልን ከሚሰሩት አባት ጋር የእሳቸውንም ደግሞ ዱዓ ታገኙታላችሁ። ዱዓ ማለት የእሳቸውን ጸሎት አሜን ትላል። ማርቁኝ ማለት ነው። አባት ይማርቃል አይደለም? ስለዚህ ነው